በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምንጓዘው ወደ ተራራ ወይም ሸለቆ አይደለም። ዛሬ የምንጓዘው ዓለም ወደማያውቀው ሳይንስ ወደማይመረምረውና መላእክት ዘወትር ወደሚጎበኙት ቅዱስ ስፍራ ነው፣ ዋልድባ ገዳም። ይህ ስፍራ የኢትዮጵያ መንፈሳዊ ጋሻ፣ የቅዱሳን መፍለቂያና የስውራን ከተማ ነው። በዚህ ቪዲዮ ውስጥ ለዘመናት በምስጢር ተጠብቀው የቆዩትንና ማንም በዝርዝር ያልተናገራቸውን ሰባቱን ስውር ምስጢራት በጥልቀት እንመለከታለን። አንዲት ግጥም ላንብብላችሁ። የቅዱሳን አጸድ ዋልድባ ትላለች ርዕሷ። የገዳማት ጥግ የቅዱሳን አጸድ፣ አንበሳ የሚሰግድልሽ የአራዊት መንገድ፣ ጸሎትሽ የሀገር አጥር የእምባሽ ዘለላ፣ የኢትዮጵያ ምሰሶ የድንግል ጥላ ትላለች። በመቀጠል ወደ ስውር ሐቃችን እንገባለን እና እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ምክንያቱም መጨረሻ ላይ የምንነግራችሁ ምስጢር የሀገራችንን ዕጣ ፈንታ የሚወስን ነው። ምስጢር 1 መካነ ስውራን ወይም የማይታዩት ቅዱሳን። የመጀመሪያውና ትልቁ ምስጢር ስውራን ናቸው። በዋልድባ ውስጥ የሚኖሩት መነኮሳት ብቻ አይደሉም። በሥጋዊ ዓይን የማይታዩ ነገር ግን በዚያው በገዳሙ ውስጥ የሚንቀሳቀሱ በሺዎች የሚቆጠሩ ቅዱሳን አሉ። እነዚህ ቅዱሳን ባህታውያን ይባላሉ። እንደ መላእክት ክንፍ አላቸው። ከአንድ ቦታ ወደ ሌላ ቦታ በቅጽበት የሚበሩ ናቸው። ብዙ ጊዜ በገዳሙ ውስጥ ድንገት ጣፋጭ የሆነ የዕጣን መዓዛ ይሸታል። ያ መዓዛ የመጣው ግን ከሰው ልጅ አይደለም፣ ከእነሱ እንጂ። ከእነዚህ ስውራን ቅዱሳን ነው። ታምራቱ በአንድ ወቅት አንድ መነኩሴ በጫካ ውስጥ ሲጓዙ ድንገት የታላቅ ዝማሬ ድምፅ ሰሙ። ወደ ድምፁ ሲሄዱ ግን ማንም የለም። ዝማሬው ግን ሰማይን ይሰነጥቅ ነበር። ይህ በዋልድባ ውስጥ ለሚኖሩ አባቶች እንግዳ ነገር አይደለም። ስውራኑ ለዓለም ሰላም ሌሊቱን ሙሉ ኪርያላይሶን እያሉ ይማልዳሉ። ምስጢር 2 የአንበሶች ዘበኝነት። ሁለተኛው ምስጢር ስለ አራዊትና ስለ ቅዱሳን ስምምነት ነው። በዋልድባ አንበሳ አውሬ አይደለም፣ ታዛዥ አገልጋይ እንጂ። ታሪኩ ታላቁ አባት አቡነ ሳሙኤል ዘዋልድባ በዚህ በረሃ ሲገቡ አንበሳው ሊበላቸው አልመጣም። ይልቁንም እንደ ታማኝ ውሻ ከእግራቸው ስር ተኝቶ ዋለ። አባታችንም አንበሳውን እንደ ፈረስ ይጋልቡት ነበር። አንበሳ በዋልድባ የጸጥታ ኃይል ነው። ታምራቱም በግራኝ አህመድ ወረራ ወቅት ወታደሮች ገዳሙን ለማጥፋት ወደ ዋልድባ ሲቃረቡ በሺዎች የሚቆጠሩ አንበሶችና ነብሮች ከጫካው ወጥተው ወታደሮችን በመበተን ገዳሙን ከጥፋት አድነዋል። ይህ ታሪክ ዛሬም በቤተ ክርስቲያን ታሪክ ውስጥ በኩራት ይነገራል። የአባቶች ምስክርነት። አባቶች ሲጸልዩ አንበሳው ከጎናቸው ተኝቶ አሜን እንደሚል የሚመሰክሩ ብዙዎች አሉ። የቃል ኪዳኑ ምስጢር። በዋልድባ የሚኖሩ አንበሶች የገዳሙን ቅጽር የረገጠ ፍጥረት አትንኮ የሚል መለኮታዊ ትእዛዝ አላቸው። አንድ መነኩሴ በሌሊት ጫካ ውስጥ ሲጓዝ
አንበሳው ከኋላ ሆኖ መንገድ ይመራዋል ይጠብቀዋልም። ይህ በሰው አእምሮ የማይታመን ነገር ግን በዋልድባ ምድር በየቀኑ የሚከሰት እውነታ ነው። ምስጢር ሶስት የማይበሰብስ ሥጋና መዓዛ ቅዱሳን። ሦስተኛው ምስጢር ከመቃብር በላይ ያለ ሕይወት ነው። በገዳሙ ዋሻዎች ውስጥ ለብዙ መቶ ዓመታት ያረፉ የቅዱሳን አስከሬኖች ይገኛሉ። ሰው ሲሞት ሥጋው መፍረስ፣ መግማትና መሽተት፣ አፈር መሆን ነበረበት። በዋልድባ ግን ይህ ሕግ አይሠራም። የቅዱሳኑ ሥጋ ልክ እንደተኛ ሰው ትኩስ ነው፣ አይሸትም። ይልቁንም እንደ ጽጌረዳ መዓዛ ይሸታል። ይህ የሆነበት ምስጢሩ የአፈሩ ቅድስናና የአባቶች ንጽሕና ነው። የአባ ዘርዓ ቡሩክ ታሪክ። እሳቸው ካረፉ ከዘመናት በኋላ እንኳ ሥጋቸው ሳይለወጥ ተቀምጧል። ይህ ሥጋ ዛሬም ድረስ ለታመሙት ፈውስ፣ ለጋኔን ላደረባቸው ደግሞ ነፃነትን ይሰጣል። ምስጢር አራት የበና ምስጢር ቆላና ሳማ። አራተኛው ምስጢር መነኮሳቱ እንዴት ይኖራሉ የሚለው ጥያቄ ነው። ዋልድባ ውስጥ እህል አይዘራም፣ ዳቦ አይጋገርም። ምግቡ አባቶች ቆላ የሚባል ስር ይቆፍራሉ። ይህ ስር ያለ እሳት የሚበላ ሲሆን ጣዕሙ ግን ከማር ይጣፍጣል። ደግሞም ሳማ የሚባል ቅጠል በውሃ ቀቅለው ይጠጣሉ። የበረከቱ ምስጢር አንድ ሰው ይህን ምግብ ቢበላ ለሳምንታት አይራብም። ምክንያቱም በምግቡ ውስጥ መለኮታዊ ኃይል ስላለ ነው። መነኮሳቱ የሚኖሩት በካሎሪ ሳይሆን በጸጋ ነው። ለዚህም ነው ዕድሜያቸው ከ100 እስከ 120 ዓመት በላይ ሆኖ እንደ ወጣት የሚነግሩት። ምስጢር አምስት የተሰወሩት ንዋየ ቅድሳት። አምስተኛው ምስጢር ንዋየ ቅድሳቱ ታላቁ የኢትዮጵያ ሀብት ይህ ገዳም ነው። በጠላት ወረራ ወቅት ብዙ ቅዱሳን ንዋየ ቅድሳት ወደ ዋልድባ ዋሻዎች ተወስደዋል። ድብቁ ሀብት ከጥንት ነገሥታት የተረፉ የወርቅ መስቀሎች፣ ዘውዶችና ብራናዎች እዚህ ዋሻ ውስጥ በመላእክት ጥበቃ ይገኛሉ። አንዳንዶች ታቦተ ጽዮን እንኳን በችግር ጊዜ እዚህ ተደብቃ ነበር ይላሉ። መቼ ይወጣሉ የሚለው ጥያቄ ደግሞ እነዚህ ንብረቶች የሚወጡት ኢትዮጵያ ወደ ቀድሞ ክብሯ ስትመለስና እውነተኛው ንጉሥ በሚነግስበት ጊዜ እንደሆነ ትንቢቱ ይናገራል። ምስጢር ስድስት የጊዜ መቆም። ስድስተኛው ምስጢር እጅግ ረቂቅ ነው። በዋልድባ ውስጥ ጊዜ እንዳለም አይሮጥም። ታምሩ ደግሞ አንድ አባት በጸሎት ተመስጠው አቡነ ዘበሰማያት ሲሉ ሰዓታት ሊሄዱ ይችላሉ። ለእሳቸው ግን ደቂቃ ነው። በገዳሙ ውስጥ የመለኮት ሰዓት ስላለ መነኮሳቱ ለዓመታት ሳይተኙና ሳይደክሙ መቆም ይችላሉ። ይህ ቦታ ምድርንና ሰማይን የሚያገናኝ መንፈሳዊ በር ወይም ፖርታል በመሆኑ ነው። የመጨረሻው ስውር ምስጢር ሰባተኛው የኢትዮጵያ ዋስትና። ሰባተኛውና የመጨረሻው ምስጢር ለሁላችንም ነው። ዋልድባ የኢትዮጵያ የጸሎት ምሰሶ ናት። መልእክቱ ደግሞ የሀገራችን በጦርነት በመከራ ስትጣመስ ዛሬም ድረስ ያቆመችው በፖለቲከኞች ብልሃት አይደለም። በዋልድባ ጨለማውን ተገን አድርገው ጤዛ ልሰው ድንጋይ ተንተርሰው እንባቸውን እንደ ጎርፍ እያፈሰሱ
ለሀገሬ ዘን የሚሉ አባቶች ስላሉ እንጂ ዋልድባ ከፈረሰ ኢትዮጵያ ትፈርሳለች ይባላል። ስለዚህ ይህ ገዳም የሁላችንም ቤትና ጋሻ ነውና ውድ ኢትዮጵያውያን እና የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ልጆች የሆን ሁሉ ልንንከባከበው ግድ ይላል። ማጠቃለያ፣ ውድ ተመልካቾቻችን ስለ ዋልድባ ድብቅ ምስጢራት እንዲህ በቀላሉ ተነግሮ አያልቅም። እነዚህ 7 ምስጢራት የባህሩን ጠብታ ያህል ብቻ ናቸው። የዋልድባን በረከት ፈጣሪ ለሁላችንም ያድለን። ይህን ቪዲዮ ለማጋራት የገዳሙን ድንቅ ታሪክ ለዓለም ያሳውቁ። ዋልድባ የኢትዮጵያ መንፈሳዊ ጋሻ ናት። ይህ ምስጢር ለዓለም ያጋሩ። ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ለቻናላችን ቤተሰብ ይሆኑ። የስውር ሐቃችን ማጠቃለያ፣ ክቡራን ተመልካቾቻችን ዛሬ የተመለከትናቸው 7 ስውር ሐቆች የዋልድባን ድብቅ ምስጢራት ጥቂቱን ብቻ የሚገልጹ ናቸው። በቀጣይ ወሳኝ ቪዲዮ እስከምንገናኝ ድረስ ሰላምና ጤና ከሁላችን ጋር ይሁን። ኢትዮጵያ ለዘላለም ትኖር። አሜን።